መርሃባ በዛሬ ቪዲዮአችን ደግሞ እስቲ ጠለብ ቤት ላላችሁ የማዳም ቅመሞች ከማዳም ቤት የሥራ ጊዜያችሁን ማለትም የኮንትራት ጊዜያችሁን አጠናቃችሁ ወደ አገር ቤት ከመመለሳችሁ በፊት ማድረግ ያሉባችሁን ነገሮች የምናስተምር ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ ከማዳም ቤት ለመሄድና ለመውጣት ስታስቡ ለአሰሪያችሁ ማለትም ለማዳም ማሳወቅና መንገር ያሉባችሁን ነገሮች በአረብኛ ለናንተ በግልጽ እያብራራን የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው ሐሳብ ጠንቃቃ መሆን ነው። ይህንን ስንል ማዳማችሁ ልትሆን ትችላለች ወይንም አብረዋችሁ ከሚሰሩ ሰራተኞች በአጠቃላይ የሚያጠራጥሯችሁን ሰው ሻንጣችሁ ውስጥ የናንተ ያልሆነን ዕቃ ከተው ከመወንጀላችሁ በፊት ጠንቃቃ መሆንና ሻንጣችሁን መዝጋት ነው። እስቲ ከዚህ ጋር በተያያዘ ታማኝነታችንን ለማዳማችን እንዴት እንደምናረጋግጥ የሚገልጹልን ጠቃሚ የአረብኛ ንግግሮችን አብረን እንመልከት። ከመሄዴ በፊት ሻንጣዬን ፈትሺ ብለን ለማዳማችን መንገር። በአረብኛው ደግሞ ገብል ማዕሮህ ፈትሺ ሻንጣቴ፣ ገብል ማዕሮህ ፈትሺ ሻንጣቴ። እዚህ ጋር እየበታተንኩ ላስረዳችሁ። ገብል የሚለው ቃል በፊት እንደማለት ነው። ማዕሮህ የሚለው ቃል ደግሞ ከመሄዴ እያልን ማለት ነው። ሮህ ወይንም ደግሞ ሂድ ከሚለው ቃል የመጣ ነው። ማዕሮህ ስንል ከመሄዴ እያልን ነው። ገበል ማዕሮህ ስንል ከመሄዴ በፊት እያልን ነው ማለት ነው። ፈትሺ የሚለው ቃል ደግሞ በአረብኛውም ያው ፈትሺ ነው። ሻንጣቴ ማለት ደግሞ ሻንጣዬን እንደማለት ነው። ከመሄዴ በፊት ሻንጣዬን ፈትሺ ስንላት ገበል ማዕሮህ ፈትሺ ሻንጣቲ እንላታለን ማለት ነው። ይህ ታማኝነታችንን የሚያሳይልን አንዱ ንግግር ነው። ቤት ውስጥ ስትኖሪ ነው ሻንጣዬን ማስተካከል የምፈልገው ብለን መናገር ብንፈልግስ? በአረብኛው ደግሞ አበጋረት ባግራዲ ለመትኩኒ ኢንቲ ፊል ቤት፣ አብጋ ረትብ አግራዲ ለመትኩኒ ኢንቲ ፊል ቤት እንላታለን። እስቲ እዚህ ጋር እየበታተንኩ ላስረዳችሁ። አብጋ የሚለው ቃል እፈልጋለሁ እያልን ነው ማለት ነው። የምፈልገው የሚለውን ይገልጽልናል። ረትብ የሚለው ደግሞ ማስተካከል እንደማለት ነው። አግራዲ ማለት ደግሞ ዕቃዬን ወይንም ደግሞ ሻንጣችሁን እንደሚወክልላችሁ የሚገልጽ የአረብኛ ቃል ነው። ለመትኩኒ ማለት ደግሞ ስትኖሪ እያልናት ነው ማለት ነው። ኢንቲ ፊል ቤት ማለት ደግሞ አንቺ ቤት ውስጥ እያልን ነው ማለት ነው። ቤት ውስጥ ስትኖሪ ስንል ለመትኩኒ ኢንቲ ፊል ቤት እንላታለን ማለት ነው። ስለዚህ አንድ ላይ ሲሆን አበጋረት ባግራዲ ለመትኩኒ ኢንቲ ፊል ቤት እንላታለን። አሁን ሁሉንም እርግጠኛ ሁነሻል ዕቃዬን ላስተካክል ብለን ለማዳማችን መጠየቅ ብንፈልግስ? ይህ ንግግር ታማኝነታችንን አጉልቶ የሚያሳይልን የንግግር አይነት ነው። በአረብኛው ደግሞ الحين متأكدة كل شيء برتب أغراضي، الحين متأكدة كل شيء برتب أغراضي። እስቲ ይህንንም ንግግር
እየበታተንኩ ላስረዳችሁ። እልሂን የሚለው ቃል አሁን እንደማለት ብለናል ከዚህ በፊት። ሙተአኪዳ የሚለው ቃል ደግሞ እርግጠኛ ነሽ የሚለውን ለሴት የምንጠቀመው የአረብኛ ቃል ነው። ሙተአኪድ የሚለው ደግሞ እርግጠኛ ብለናል ከዚህ በፊት። ስለዚህ ለሴት ሲሆን ሙተአኪዳ እንላለን። እርግጠኛ ነሽ እያልን ነው ማለት ነው። ክል ሸይ የሚለው ቃል ደግሞ ሁሉንም እንደማለት ነው። ብረትብ የሚለው ቃል ደግሞ በአማርኛ ፍቺው ላስተካክል እያልን ነው ማለት ነው። አግራዲ የሚለው ቃል ደግሞ በአማርኛ ፍቺው ዕቃዬን ብለናል። ስለዚህ አንድ ላይ ሲሆን እልሂን ሙተአኪዳ ክል ሸይ ብረትብ አግራዲ እንላታለን። አሁን ሁሉንም እርግጠኛ ሆነሻል ዕቃዬን ላስተካክል ብለን ማዳማችንን እየጠየቅን ነው ማለት ነው። ሁለተኛው ከማዳም ቤት ከመውጣት በፊት ማድረግ ያለባችሁ ነገር ተስፋ ስጧቸው። እዚህ ጋር ማወቅ ያለባችሁ ነገር ብትመለሱም ባትመለሱም እመለሳለሁ በማለት ተስፋ በመስጠት በሰላም ከአረቦች ጋር መለየት ለናንተ ይጠቅማችኋል ማለት ነው። እስቲ ከዚህ ጋር በተያያዘ አንዳንድ የአረብኛ ንግግሮችን እንመልከት። ተመልሼ እመጣለሁ። በአረብኛው ብርጃአ ቢጂ፣ ብርጃአ ቢጂ። እንደዚህ ብለን መናገር በሰላም እንድንለያይ ይረዳናል ማለት ነው። እመኝኝ ለራሴ መስራት ስለምፈልግ ተመልሼ እመጣለሁ። ይህንን መናገራችን ከአረቧ አሰሪያችን ጋር ያለንን ተስፋና እምነት እንድታሳድርብንና በሰላም ከዛ ቤት እንድንወጣ ይረዳናል። በአረብኛው ደግሞ ሰዲግኒ አሸን አብጋ እሽተግል አለ ብርጃአ ቢጂ፣ ሰዲግኒ አሸን አብጋ እሽተግል አለ ብርጃአ ቢጂ። እስኪ እየበታተንን እንመልከት። ሰዲግኒ የሚለው ቃል እመኝኝ እያልን ሲሆን አሸን አብጋ የሚለው ቃል ደግሞ ስለምፈልግ እያልን ነው። ምክንያታችንን እየተናገርን ነው። እሽተግል የሚለው ቃል ደግሞ መስራት እንደማለት ነው። ለአሌ የሚለው ቃል ደግሞ ለራሴ እያልናት ነው ማለት ነው። ብርጃአ ቢጂ የሚለው ደግሞ ተመልሼ እመጣለሁ እያልናት ነው ማለት ነው። ብርጃአ የሚለው ቃል ተመልሼ እያልን ሲሆን እመጣለሁ ደግሞ ቢጂ የሚለው ቃል ይሆናል። ስለዚህ አንድ ላይ ሲሆን ሰዲግኒ አሸን አብጋ እሽተግል አለ ብርጃአ ቢጂ እንላታለን። እመኝኝ ለራሴ መስራት ስለምፈልግ ተመልሼ እመጣለሁ ብለን ለማዳማችን ተስፋ ሰጥተን ከዛ ቤት መውጣት ነው። ቤተሰቦቼን አይቼ እመጣለሁ ስለናፈቁኝ ነው ብለን ተናግረን መውጣትስ? እስኪ በአረብኛው እንመልከት። እሸተቅተልሆም ለአህሌ ብሹፎ ብርጃ፣ እሸተቅተልሆም ለአህሌ ብሹፍ ወብርጃ። እስቲ ይህንንም ቃል እየበታተንን እንመልከት። እሸተቅተልሆም የሚለው ቃል ስለናፈቁኝ እያልን ሲሆን ለአህሌ የሚለው ቃል ደግሞ ቤተሰቦቼን እያልን ነው ማለት ነው። ብሹፍ የሚለው ቃል ደግሞ በአማርኛ ፍቺው አይቼ እያልን ሲሆን ወብርጃ ማለት ደግሞ እመጣለሁ እያልናት ነው ማለት ነው። ሶስተኛውና የመጨረሻው ሐሳብ በፍቅር ተለያዩ ነው። እዚህ ጋር ማወቅ ያለባችሁ ነገር ከአረቦች ጋር ተጣልቶ ወይንም ተኮራርፎ ወደ አገር ቤት መመለስ ምናልባትም ወደዛ አገር እንዳትገቡ ባን ሊያስመጡባችሁ ስለሚችሉ እየተከፋችሁም ቢሆን የውስጣችሁን ቻል አድርጋችሁ አመስግናችሁ መውጣት ነው። እስኪ ከዚህ ጋር በተያያዘ አንዳንድ ቃላቶችን ላስተምራችሁ። ለሁሉም ነገር አመሰግናለሁ። በአረብኛው ሽክረን አለ ክል ሸይ፣ ሽክረን
አለ ክል ሸይ። ሽክረን ማለት አመሰግናለሁ ብለናል። አለ ክል ሸይ የሚለው ደግሞ ለሁሉም ነገር እያልን ነው ማለት ነው። ሽክረን አለ ክል ሸይ። ሌላኛው የምስጋና ቃል እናንተ ጋር በነበርኩበት ደስተኛ ነኝ ብለን መናገር ነው። በአረብኛው ደግሞ ለማ ኩንት عندكم كنت فرحانة لما كنت عندكم كنت فرحانة ወይንም ደግሞ ለማ ኩንት عندكم كنت مبسوطة ማለትም ይቻላል። እናንተ ጋር በነበርኩበት ደስተኛ ነኝ እያላችሁ ነው ማለት ነው። ለማ ኩንት عندكم كنت فرحانة። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።